ሴት ልጅ በእርግጥ ጣፋጭ ነች። ጣፋጭ ነገሮች ሁሉ እንደሚበላለጡት ከሴቶቹም አለች ከሁሉም የምትበልጥ። ለምሳሌ ከጣፋጭ ነገሮች ሁሉ የሚበልጠው ማር ነው ነው። ከማርም ደግሞ ማር አለ፣ ነጭ ቀይ የተባለ አይነት አለው። እና ስለዚህ በዚህ ዘመን በዚህ ጨምላቃ ዘመን አይናፋርነት ኖሯት ባለቤቷን አክብራ ክብሯን ጠብቃ በቤቷ የምትኖር ሴት በአሁን ሰዓት ላይ I have a big respect። ትልቅ ክብር ነው ያለኝ ላንቺ እህቴ። እናም አንቺ ከሁሉም ሴቶች በላይ ነሽ፣ የምትከበሪ አይነት። ይህን መልካምነትሽን ፈጣሪ ይጠብቅልሽ እህቴ። በዚህ እኔ ጸሎትም ዱዓ አደርግልሻለሁ። በነገራችን ላይ አይናፋርነት የሚባለው ነገር ለሴት ብቻ ሳይሆን ለወንዱም ያስፈልጋል። በአሁን ሰዓት ላይ ግን ለሴት ልጅ ሲሆን ደግሞ እጅግ በጣም አስፈላጊ ነገር ነው። ቢኮዝ ውበታቸው ነው። ውበታቸው ከሱ ነው የሚመነጨው። ልክ ምሳሌው አሳ ከውሃ ውስጥ ወጥቶ መኖር እንደማይችል ሁሉ ሴትም በቃ አይናፋርነት ይህን ያክል አስፈላጊ ነው ለሴት ልጅ። የውበቷ መለኪያ ነው። ግን አሁን ዘመኑን ስናይ በዚህ ዘመን አይናፋርነት ከአፈር ድሜውን በልቷል። በአሁን ሰዓት ላይ አይናፋር ከሆነችም እንደ ደደብ እንደ ደንቆሮ የምትታይበት ዘመን ነው። ካልቃመ ካልጠጣ አጠገቡ ላይ ያለው አፏ ብዙ ማያወራ አይነት ሴት ከሆነች ኧረ ይቺ ከጨለማ ዘመን የመጣች ናት እንዴ! እንደዛ ነው የሚባለው። ለአንቺ ይሻል እንደዛው ቀጥይ። አንዳንዱ ሴትማ እንደው እፍረቱን ከማጣቱ የተነሳ ሚዲያ ላይ ወጥቶ ጸያፍ ነገሮችን እስከ መናገር ድረስ ደርሷሉ። ሚዲያ ላይ ወጥቶ ብልግናን እንደማሳወቅ ያለ ጅልነት አለ ወይ ሰዎች? አብዛኞቹ ማለት ነው ይህን ካደረጉ በኋላ እደልተዋለሁ ምናምን በቃ ሲያልፍልኝ መታወቁ ነው የሚፈልጉት ታዋቂ መሆን። በብልግና ልታወቅ፣ በፖርን ልታወቅ፣ በምን ልታወቅ they don't care about it። ግድ አይሰጣቸውም፣ ብቻ ይታወቁ። እና እኔ የምልሽ ቴክኖሎጂ ላይ ዲሌት አደርጋለሁ ብለሽ ብታስቢ በቴክኖሎጂ ላይ ዲሌት የሚባል ነገር አለ እንዴ? እኔ ጋር ያለውን ልታጠፊ ትችያለሽ። እኔ ኮፒው እንደሌለኝ በምንድን ነው የምታውቂው? እና በጣም ያሳዝናል። እኔ ምን እንደሚገርመኝ ታውቃላችሁ? ሰው እንዴት በነፃ ገነት መግባት እየቻለ እንዴት ከፍሎ ገሃነም ይገባል? ከፍሎ መጠጥ ይጠጣል፣ ከፍሎ ጭፈራ ቤት ይገባል፣ መጠጥ ቤት ይገባል፣ ቁማርም ከፍሎ ነው የሚጫወተው። ዘን መጨረሻው ዳስቲኔሽኑ ደግሞ ሲኦል በገዛ እጁ። ግን በነፃ ቸርች መሄድ ያስከፍላል እንዴ? አያስከፍልም። ጥሩ ነገራቶችን ሁሉ መስራት ያስከፍላል እንዴ ሰዎች? አያስከፍልም፣ በነፃ ነው። ይሄን አድርገን ወደ ገነት መግባት ስንችል እንዴት ነው የሰው ልጅ የአደም ልጅ እኔ ይገርመኛል በእውነት ከፍሎ ወደ ሲኦል እንዴት ይወርዳል ሰው? ሁሉ ሰው አንድ አይነት አይደለም እዚህ ምድር ላይ። አይ ነው ጥቂቶች አሉ። በእነሱ ምክንያት ነው እቺ ዓለም የቆመችው ዛሬ። እቺ ምድር እኮ ፈጣሪን የሚፈራ ሰው ቢጠፋ እዚህ ዓለም ላይ በደለኞች አንድ ጉንጭት ውሃ አይጠጡም ነበር። በድሆች ነው የምንኖረው የቆምነው። እኔ ሳስበው ስለ ገነት ትገባላችሁ ብሎ ፈጣሪ ቃል እኛ የገባልን ቃል ምን ሳክስ መስሎን ነው? ይነዋት አብዛኛው ሰው ስለ ገነት ሲወራ የሆነ ኮተት የሆነ ቀበሌ ቤት እንደምትገባ የሆነ ነገር ተራ ነገር አድርጎ ነው የሚቆጥሩት። አይ ተራ አልታወቀልህም ወንድሜ። ሲጀመር ገነት ስትገባ በምን ነው እንደው ይበለውና ማለት ነው እንደው እድለኛ ሆነን እንደው በስራችን ባይሆንም በሱ እዝነት ገነትን የመግባት እድል ቢኖረን እንኳን እኔ በዚህ ቁመት ነው የምገባው ገነትን።
አጭሩ አጭር ሆኖ ረዥሙ ረዥም ሆኖ ነው እንደሚገባው። እኛ እኮ ከኖህ ዘመን ከአደም ጊዜ ጀምሮ እየመጣን እያነስን እየሄድን ሰዎች ነን። ገነት ስንገባ ግን ቁመታችን በአባታችን ልክ ነው የሚሆነው። ከፍ ነው የምንደረገው። ቁመት በአባታችን እኩል ሆነን ነው የምንገባው። ውበት ማን ነበር? በነቢዩላህ ዩሱፍ ኦር ዮሴፍ በሱ እድሜያችን የሁላችንም ደግሞ 33 ወጣት ሆነን ነው የምንገባው። 33ቱ ይሄ የሚጨምር የሚቀንስ አይደለም። ሁሌም 33 ነን። ወጣት ነው። ሁሌም አታረጅም። እርጅና፣ በሽታ፣ ይሄ ሆስፒታል የምትሄድበት ምናምን፣ የቤት ክራይ ለሰው ልጆች ችግር ናቸው ተብሎ ያሉ ነገሮች ሁሉም እንዲባረሩ እኮ ነው የሚደረገው ገነት ላይ። እዚህ በልተ ምን ብለ የበላ ከሆን ለማስወገድ ሽንት ቤት ትሄዳለህ። እዛ መሄድ አያስፈልግህ። ሽንት ቤት መሯሯጥ የለም። እዛ ታገሳለ፣ በማስገሳት ነው የሚወጣው። እሱም ሽታው የሌለ ነው፣ የሚገማ አይደለም ነው። ቀላል አይደለም። ያ ጸጋ ቀላል አይደለም። ብዙ ነገር ነው የሚጠብቀን። ሀገራችንም እዛ ነው መሆን ያለበት። የኛ የሙከራ ቪዲዮ ስለሆነ በቀጣይ በድምጽ ጥራትም በካሜራ ጥራትም አሁን እዚህ መስኮቱ ፊት ለፊት ሆኜ እያወራችሁ ስለሆነ ይነው ላይቱ ትክክል አይደለም እና በሌላ በተሻለ ቪዲዮ ቀርብላችኋለሁ። ጋይስ ላቭ ዩ ሶ ማች ታንክ ዩ። ሰብስክራይብ ማድረጋችሁን አረጋግጡ ከተመቻችሁ ማለት ነው። ካልተመቻችሁ ዲስላይክ አድርጉት።